ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን አላችሁ እንደምን አረፈዳችሁ እንደምን አመሻችሁ በእያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀመረ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት ጋብዘን ፕሮግራማችንን ጀመርን። ከሰገነቱ ከማማው ላይ ሚኒሊክ ዛሬም ንጉስ ነው። ፕሮግራማችን ተጀምሯል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ አድርጉ። ከኤዲተር ጋር ፕሮግራሙን በጋራ እየመራን እናስኬደዋለን። ከኛ ጋር ስትቆዩ ውይይት የምናደርግበት ርዕሰ ጉዳይ አብይ አህመድ እያሰራቸው ያሉ ባለስልጣናት የጦርነት ዝግጅቱ የደረሰበት ከባድ ሁኔታና የባጫ ደበሌ ዛቻ ምክንያት በሚል ርዕሰ ጉዳይ ነው ቆይታ የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆይታ አድርጉ። ቀዳሚ የምናደርገው የገባችሁበትን ቻናል ላይክ ማድረጋችሁን ማረጋገጥ ነው። በዚሁ መሰረት ሁላችሁም እስካሁን ገብታችሁ ያላችሁ ገና ጥያቄው ሳይቀርብ በኃላፊነት ስሜት ኃላፊነት ወስዳችሁ ላይክ ሼር እያደረጋችሁ ላላችሁ ልባዊ ምስጋናችን ይድረሳችሁ። በምክክር ኮሚሽኑ ምንም አይነት የብሔራዊ ቋንቋ የሚባል ነገር እንዳይወሰን የሚል መመሪያ ሰጥቷል። አንድ በሉ በቃ አብይ አህመድ ወስኖታል። ተመካከረህ ምን ብለህ ምንም መወሰን አትችልም። አንድ ያደረገው ብሔራዊ ቋንቋ የሚባል ነገር አይኖርም የሚል ነው። አማርኛ አገሪቱ ብሔራዊ ቋንቋ ይሁን የሚለውን ጥያቄ እንደምታስታውሱት አማርኛ በአፍሪካ ህብረት የሥራ ቋንቋ መሆን አለበት ምክንያቱም ምናምን ብሎ አብይ አህመድ ይችላል ለሚዲያዋ ሲል ያኔ ተነስቶ የነበረውን ትልቅ አዲስ አበባ ላይ እነሱ የትምህርት ቤቶችን ምናምን ወረራ የሚያደርጉበት ሰዓት ስለነበረ እሷን ለማብረድ ጢባ የተጫወተ እንደሆነ በህዝብ እናውቃለን። አገር ውስጥ አማርኛ ብሔራዊ ቋንቋ መሆን የለበትም የሚል አቋም ይዞ ሲያበቃ አማርኛን ከሲቪል ሰርቪሱ አማርኛ ተናጋሪውን እያጸዳን ነው፣ እኛ በየክልሉ የራሳችንን እያስፋፋን ነው ወዘተረፈ እያሉ ሲገልጹ የነበሩ አካላት አማርኛ ብሔራዊ ቋንቋ እንዳይሆን እየሰሩ የአፍሪካ ህብረት የሥራ ቋንቋ እንዲሆን ይታገላሉ ብለህ ድንቁርና ካልሆነ በቀር እንደዛ እንዳታስበው። ለማንኛውም አንዱ የመጀመሪያ አስቀድሞ ምክክር ኮሚሽኑ ሳይሰበሰብ የተወሰነው ነገር የብሔራዊ ቋንቋ ጉዳይ ነው፣ ተዘግቷል። አንድ በሉልኝ። ሁለት ባለፈው በሚኒስትሮች ምክር ቤት ቀደም ሲል የተወሰነ አጽድቀውት የነበረ አዲስ ነገር አይደለም 5 የሥራ ቋንቋዎች ይኖራሉ በሚል ቅርብ ጊዜ ቡቺ ስታራግበው ነበረ ሚዲያ ላይ ያለ ነገር አይደለም፣ የሰጧት እንቅማ ነው። አሁን መረጃው ምን አመጣልን? እነዚህ በሚኒስትሮች ምክር ኦልሬዲ እኮ ወስነው ስራ ላይ ይግባ ብለው ሽመልስ አብዲሳ እንዳለው ሌሎቹ ማባያ ናቸው። የፈለጉት አማርኛውን አጥፍተው አማርኛን በኦሮምኛ መተካት ነው። በላቲን የኢትዮጵያን ቋንቋ ማጥፋት ነው የተያዘው። ካላቸው መራር ጥላቻና ክፋት የተነሳ ኦሮምኛውን በአማርኛ አይጻፍም ብለው ለትውልዱ ከላቲን ፊደል ተውሶ የመጡ ናቸው። ኦሮምኛ ውስጥ በአናባቢነት አማርኛ ፊደሉ አያነባቸውም ብለው ያመጧቸው ፊደሎች 4 ምናምን ቢሆኑ ነው። እነዚያም 4 ፊደሎች ሊቃውንቱ የኦሮምኛውን ድምጸት ለምሳሌ አባ አ ምትለዋ አ ሚል ፊደል የለም፣ ዳ ሚል ፊደል ነው። ዳባ አይደለም አባ ነው የሚባለው። ዳ የምትለው ፊደል ላይ ምልክት ሲጨመርባት ዳ እንድትል ዱ እንደሆነ ሁላ አ እንድትሆን የሚያደርግ ተብሎ ተጨመረቁ። በዚህ መንገድ ድምጸት እየፈጠሩ አጥንተው ሊቃውንቱ ያዘጋጁትን እምቢ ይሄማ በዚህ ከተጠቀምንማ የግዕዝ ፊደል ተጠቀሙ፣ አማርኛውን ተጠቀሙ ይሆናል፣ አማርኛ ፊደል እናስፋፋል፣ አማርኛ ከሚስፋፋ ላቲን ይስፋፋ ብለው እኮ አስበዋል። እኛን የጎዱ መስሏቸው ልጆቻቸው ትምህርት ቤት ሂደው 16 ሉክ ደብተር ይዘው ሳምንት አይማሩበትም። ስሙን ከናያቱ በ3 ገጽ ነው የሚጽፈው። ላቲን በጣም ድግግሞች ስለሚበዛው ስምህን ከናያት ጻፍ ቢባል 3 መስመር 4 መስመር አይበቃውም። በጣም ትንሽዬ ሐሳብ በ16 ሉክ ምን እኮ ከወረቀት ብክነት የዘለለ ምንድነው የሚጠቅማቸው? የላቲን ፊደል ተነገረ ጥላቻ ስላለ ብቻ ይሄ ቡድን በዚህ ሀገር ገዢነት አጋጣሚውን ስላገኘ አሁን በምክክር ኮሚሽን በኩል አማርኛ ብሔራዊ ቋንቋ እንዳይሆን ዘጋ። 5 የሥራ ቋንቋ አስቀድሞ ሚኒስትሮች ምክር ቤት ደንብ አውጥቼበታለሁ ብሎ ስራ ላይ ውሏል ካለ በኋላ በድምጽ የተገኘው መረጃችን ማስረጃው እንደሚያረጋግጠው ሆን ብለን ነው። ለነሱ አዝን እንዳይመስላችሁ ሶማሌኛው አፋርኛው ሚግባ ብለናል። ዓላማው ትግሬኛውና አማርኛውን ማውጣት ነው ይላል እኮ ቃል በቃል ሽመልስ አብዲሳ ይላል። ጎበዝ ከዚህ በላይ ምን አይነት ማስረጃ ይዘን እንቅር? ምን የሽመልስ አብዲሳ ድምጹን ከቢቂላ ሁሬሳ ጋር ምሁራን ሰብስቦ በዝግ ስብሰባ ያወራው እኮ ነው። ዓላማው ትግሬኛውን አማርኛውን መንቀል ነው ይላል። ቲፒኤልኤፍ የሚባል ቡድንም የምንለው ትግሬኛው እየተነቀለ ነው፣ አማርኛው እየተነቀለ ነው፣ የትግራይ የሚባል እሴት የአማራ የሚባል እሴት ከኢትዮጵያ ላይ እንጠርገዋለን እያሉ ነው። በወልቃይትና በራያ ላይ ተሸክለ ስታፈጥ ጠቅላላ ማንነትን እያጣህ ነው። አጠቃላይ ህልውናህን ከዚህ አውዳሚ ኃይል ታደግና በአንተ መካከል ያሉ ቅራኔዎችን ፍታቸው። ላለፈው በደል በይቅርታ በፍትህ በካሳ ዝጋው ያንን ፋይል። ምርጫ ስለሌለ የወደፊቱን ዕጣ ፈንታ በ1960ዎቹ ጫካ ተቀምጣችሁ በሰራችሁት ህግ ከዚህ በኋላ አገር ሊቆም አይችልም፣ አያስኬድም። ተደጋጋሚ ጥያቄ፣ አንድ አይነት ጥያቄ የተለየ መልስ አያመጣም። ይሄ ትውልድ ባለፈው ላይ ተቸክሎ መጻኢውን እድሉን ጨለማ እንዳያደርገው እንነጋገር አይደል የተባለው? አእምሮ ያለው ሰው የሚቀበለው የእውነት በእውነቱ
እነዚህ ሰዎች እንዴት ሀገሪቷን ወደ ጥፋት ሲወሰዷት እንደሆነ ይህንን መገንዘብ ይህንን መረዳት ያስፈልጋል። የጽምዶ ሊቀመንበር ማን ነው? አሁን የጽምዶ ሊቀመንበር እኮ ዘመነ ካሴ እኮ ነው። አታውቅም? ምድረ ሙጀሊያ የትኛው ሚዲያ ላይ ነው ታዲያ ቁጭ ብለህ የምታደር የምትውለው? ማነው ሊቀመንበሩ? አሁን ማነው ቸርማን? እኮ ደመቀ እንትና እኮ ነው፣ ዘመነ ካሴ እኮ ነው ጥምረት የሚመራው። እና የጎንደር እንትን አስመላሾችም አለ፣ የወልቃይት ምናምን አስመላሽ ኮሚቴ ምናምን በየቦታው ደመቀ ዘውዴ ያስተማራቸው እነሱ ያወራሉ አሉ። ስለዚህ ጽምዶ ለማበላሸት እኛ እኮ ወልቃይት ነን፣ እኛ እኮ ደመቀ ዘውዱ ነን፣ እኛ እኮ ጥያቄያችን ተመልሷል እኮ፣ እኛ እኮ የወልቃይት ኮሚቴ ነን እኮ የሚል ቡድን ማለት ነው። እና ጽምዶ እኮ ከመቀለ ጋር ለምን ብለህ ነው እንደዚህ የምታደርገው? የደብረ ጽዮን ተላላኪ እኮ ነው ፋኖ ይለዋል። የጽምዶ ሊቀመንበር ማን ነው? አሁን የጽምዶ ሊቀመንበር እኮ ዘመነ ካሴ እኮ ነው። ማነው ሊቀመንበሩ? አሁን ማነው ቸርማን? እኮ ደመቀ እንትና እኮ ነው፣ ዘመነ ካሴ እኮ ነው ጥምረት የሚመራው። ይህ መረጃ ብልጽግና ያውቋል፣ ስለሚያውቀው ነው። የመረጃ አዲስ ነገር አይደለም። ዘመነ ካሴ አፋብን ነው የሚመራው፣ በሮቴሽን ነው። ግን አሁን የወቅቱ ሊቀመንበር አፋብን ነው የጽምዶ። እንግዲህ ስለ ዘመነ ካሴ አስደሳች ዜና ነው እየሰማን ያለ ነው። ዘመነ ካሴ የፋኖ ኃይሎች ጠቅላይ አዛዥ መሆኑ ይታወቃል። አሁን ላይ ደግሞ የጽምዶ ጠቅላይ አዛዥ መሆኑን እየሰማን ነው የምንገኘው። ይሄ ጉዳይ እነ አብይ አህመድን በከፍተኛ ሁኔታ ድንጋጤ ውስጥ እየከተተ ነው የሚሆነው። ምክንያቱም ዘመነ ካሴ ከ3 ዓመት በላይ እነ አብይ አህመድንና እነ ሽመልስ አብዲሳን እንቅልፋቸውን ነስቶ ነው የሚገኘው። በተለይ የፋኖ ኃይሎች ወደ ትጥቅ ትግል ከገቡበት ጊዜ አንስቶ የብልጽግና ሰዎች የሚይዙትን የሚጨብጡትን አጥተዋል። ወዳጆቻችን ወደ ቪዲዮ ስትገቡ የላይክ በተኗን እንድትጫኑ ከወዲሁ እናስታውሳችኋለን። ዘመነ መቀለ ታየ ወደዚህ ገባ ምናምን ወዳቸው እንደዛ አዲስ ነገር አይደለም። ይሄ ማውራት የለባችሁ በዚህ አይነት ነገር ላይ። በዚህ ሳምንት ጠብቁ፣ መግለጫ ይኖራል። በዚህ ሳምንት ጠብቁ፣ በጉጉት ጠብቁ። ለየት ያለ በአይነቱ ለየት ያለ መግለጫ ይኖራል በዚህ ሳምንት። ዘመነ እዛ ሄደ ምናምን ዘመናዊ መግለጫ ጠብቁ በዚህ ሳምንት። የህልውና አደጋ ያለን የሚሉ ኃይሎች መጥተው ዘመነ ካሴና ደብረጽዮን ሊገናኙ፣ ዘመነ ካሴና ፍስሐ ማንጁስ ሊገናኙ፣ ዘመነ ካሴና ማንም ሊገናኝ መራላ ገመቱ አለፉ ምናምን ሄዶ ተሰባሰቡ፣ እንደዚህ ያደረጉ ሲባል የሥራ ክፍፍል እንደዚህ ተደረገ ሲባል ምትጫጫ ምክንያታዊ ነው ወይ ነው? አንተ ለምን ብለህ ነበር ኦሮማ ላይ ፈጠርከው? እነዚህ ጉዳይ አለን 4 ኪሎ ያለው ሰው የገደለን በተራ እያደቀቀን ነው። ምን እናድርግ? በቃ አብረንማ መሞት የለብንም። ትናንት ችግር ነበረ፣ እሱን በቃ ሶልቭ እናደርገዋለን ነገ ጧት። መጀመሪያ የጋራ ችግር አለብን፣ እዚህ ላይ የጋራ ችግር አለብን 4 ኪሎ። እሱን ሄደን እንማንግለው። ከዛ ምን አለ በመቃብር ላይ በብልጽግና መቃብር ላይ የአማራ ህዝብ ተኝቶ ያድራል፣ የአማራ ህዝብ እረፍት ያገኛል፣ የትግራይ ህዝብ እረፍት ያገኛል፣ የኢትዮጵያ ህዝብ አጠቃላይ በብልጽግና መቃብር ላይ ነው እረፍት የሚያገኘው የሚለው ኮንሰንሰስ ላይ ደርሷል ሁሉ። እንግዲህ ስለ ዘመነ ካሴ አንዳንድ ነገሮችን እየሰማን ነው። ያው ስለ ዘመነ ካሴ የሚሰማው ጉዳይ የብልጽግና ሰዎችንና አብይ አህመድን እንደሚያስደነግጥ ይጠበቃል። ምክንያቱም እነ አብይ አህመድ ቀድሞ ጽምዶ የሚለው አሰላለፍ ወይም ደግሞ እነ አብይ አህመድን ከስልጣን ለማስወገድ የፋኖ ኃይሎች፣ የህወሓት ኃይሎች እንዲሁ ደግሞ የኦሮሞ ነጻነት ሰራዊትና ሌሎች ኃይሎችም በአንድነት ተቀናጅተው ጽምዶ የሚል አንድ ቡድን አቋቁመዋል። ታዲያ ይህ ጽምዶ የብልጽግናን አገዛዝ በሁሉም አቅጣጫ መጠነ ሰፊ ዘመቻ በመክፈት ከስልጣን ለማስወገድ በአንድነት ስለመወያየታቸውና ከውሳኔ ላይ ስለመድረሳቸው እየሰማን በምንገኝበት በዚህ ሰዓት ደግሞ የፋኖ ኃይሎች ጠቅላይ አዛዥ የሆነው አርበኛ ዘመነ ካሴ የጽምዶ ኃይሎችን ጠቅላይ አዛዥ እንደሆነና የጽምዶ መሪ መሆኑን እየሰማን ነው የምንገኘው። ታዲያ በዚህ በቪዲዮ ላይ እንደምንመለከተውና የውስጥ ምንጮች እየገለጹልን እንደሚገኙትም ከሆነ ዘመነ ካሴ በተደጋጋሚ ወደ መቀሌ እንደሚያቀናና ከህወሓት ከፍተኛ ሊቀመንበር ከሆኑት ከነ ዶክተር ደብረጽዮን ጋር በተደጋጋሚ ውይይቶችን እንዳካሄደ ስብሰባዎችን እንዳካሄደ እነዚህ ውይይቶችንና ስብሰባዎችም ዋና ዓላማቸውና ምክንያቱም እነ አብይ አህመድ ሆን ብለው ሰሜኖችን ማጥፋት አለብን፣ ሰሜኖችን ማዳከም አለብን፣ ሰሜኖች ካሉ እኛ መቀጠል አንችልም፣ ለስልጣናችንም ስጋት ነው በሚል በሰሜኖች ላይ መጠነ ሰፊ ዘመቻ እየከፈቱ መሆኑን ተከትሎ አሁን ላይ ሰሜኖች ከዚህ በኋላ ተለያይተን መበላት ተለያይተን መሞት የለብንም፣ በአንድነት መቆም አለብን የሚል ውሳኔ ተላልፎ የፋኖ ኃይሎች የህወሓት ኃይሎችና ሌሎች ኃይሎችም በአንድነት እንደቆሙ እየሰማን የምንገኘው። ታዲያ
ይሄ ጽምዶ የሚለው አስተላለፍ ደግሞ በጎጃም የሚገኘው ወይም ደግሞ የጎጃም የሸዋ የወሎና የጎንደር ፋኖ ኃይሎች ጠቅላይ አዛዥ የሆነው አርበኛ ዘመነ ካሴ የጽምዶ ጠቅላይ አዛዥ ወይም የጽምዶ መሪ መሆኑን እየሰማን የምንገኘው። ይህ ጉዳይ የብልጽግና ሰዎችን እንቅልፍ ነስቷል። ምክንያቱም የብልጽግና ሰዎች አይደለም ጽምዶ የሚለውን አስተላለፍ የፋኖን ኃይሎች እንኳን ማጥፋት አልቻሉም። ህወሓትን ማጥፋት አልቻሉም። የኦነግ ሸኔ ኃይሎችን ማጥፋት አልቻሉም። ይሄ በሆነበት ሁኔታ ላይ አሁን ላይ ደግሞ ጽምዶ በሚል የመጣው አስተላለፍ እና አብይ አህመድን እንቅልፍ ነስቷቸው ጽንፈኞቹ ቡድኖች ከኢትዮጵያ ጥንት ጠላቶች ጎን ተሰልፈው እኛን ሊያጠፉን ነው የሚል አደገኛ ስጋት ውስጥ መግባታቸውን ሁላችንም እየተመለከተን ነው የምንገኘው። ለዚህ እንዴት ነው የምትታመሙት? እንዴት ነው የምትታመሙት? ወይ አለመበደል ነው፣ ወይ አለመግደል ነው፣ ወይ ወንጀል አለመስራት ነው፣ ወይ ኢትዮጵያ እኛ እንደዚህ ነን እያሉ አለመኮፈስ ነው። ኦሮሞ ነፃ ወጥቷል አለ ከትናንት ወዲያ አፋን ኦሮሞ ሄዱ። ምን ማለት ነው? ኦሮሞ ነፃ ወጥቷል፣ ኦሮሞ ነፃ ወጥቷል ስፒሪት ካለ ዛት ሚንስ ነፃ ያልወጣ የኢትዮጵያ ህዝብ አለ ማለት ነው። ጥሩ ነው ኦሮሞ ነፃ መውጣቱ። ሁሉም እንደ ኦሮሞ ነፃ እንዲወጣ ነው የሚፈልገው ማለት ነው። ኦሮሞ ነፃ የወጣው እንዴት ሆኖ ነው? ከኦሮሞ ሌሰን ወስዷል። በገንዘብ መስጣችሁና አለ ኦፒዲዮ አይደል? ይሄ ማን ነው የሚባለው? ባጫ ያው ነው ባጫ ደበሌ የአብይ አህመድ ቀኝ እጅ፣ የአብይ አህመድ ጄኔራሎች በአጠቃላይ ከዚህ ቀደም የፋኖን ኃይሎች በጥቂት ጊዜ እናጠፋለን፣ እንደመሰሳለን፣ አያሰጉንም ሲሉ ከቆዩ በኋላ ፋኖ የሚፈልገው ገንዘብ ከሆነ የፌዴራል መንግስቱ ገንዘብ ይስጣቸውና ይደራደራቸው በማለት ሲማጸኑ ተሰምተዋል። የሚደንቀው ደግሞ ከዚህ ቀደም የፋኖን ኃይሎች በጥቂት ጊዜ እናጠፋለን ሲሉ የነበሩ ከፍተኛ የጦር መኮንኖችና ጄኔራሎች በአጠቃላይ አሁን ላይ ወደ ምን ገብተዋል? ጽንፈኛው ቡድን ከኢትዮጵያ ጥንት ጠላት ጎን ተሰልፎ የኢትዮጵያን ሊበትን ነው፣ ጽንፈኛው ቡድን ከሻቢያ ጋር ተሰልፎ ኢትዮጵያን ሊበትን ነው ወደሚል ጩኸት መግባታቸውን ሁላችንም እየሰማን ነው የምንገኘው። እንግዲህ የብአዴን ሰዎችና የኦህዴድ ሰዎች የፋኖን ኃይሎች ኢትዮጵያን በመበተን ይከሳሉ ማለት ነው። ፋኖ ኢትዮጵያን በመበተን የሚከሱት የኦህዴድ ሰዎች ናቸው። ኢትዮጵያን የሚበትኑት እነሱ፣ ህዝቡን የሚበድሉት፣ ህዝቡን የሚገድሉት በኑሮ ውድነት፣ በድሮን በጦር ጄቶች በምን ህዝቡን እያሰቃዩና እየጨፈጨፉ ባሉበት በዚህ ሰዓት ድጋሚ ደግሞ የፋኖ ኃይሎችን ኢትዮጵያን በመክሰስ ከውጭ ኃይሎች ጋር ተሰልፈው ኢትዮጵያን ሊበትኑ ነው ሲሉ ይደመጣሉ። ይሄ በጣም ፈን ነው፣ የሚያስቅ ነው። ገንዘብ እንስጣችሁና ዘመነ ካሴ ገንዘብ ስንስጥና ግባ አለው። ለማን ነው የሚሰጠው? ለዘመነ ነው ወይስ ለዘመነ አባት ተከበሩ አቶ ካሴ? ወይስ ለእናቱ? ወይስ ለወንድሙ? ወይስ ለእህቱ? ወይስ ለጎረቤቱ? ትላንት በድሮን ያጋያቸው፣ ትላንት በድሮን የገደልካቸው፣ ከነ ከብት ከነ እረኞቻቸው የገደልካቸው ለማን ነው ገንዘብ ካሳ የምትሰጠው? 4 ኪሎ እንዳትመጣ ብለህ እና ናግባ እንኳን ካሴ ዘመነ ካሴ እንኳን አይመጣ ባለ ዘመነ ካሴ አንተ ገብተህበት አብይ 7ኛ ክፍል ዝው ብሎ ገብቶ የገባበት እንኳን እሱ ኳሊፋይ ሆኖ አለማ ዩኒቨርሲቲ ሰቃይ ሰውዬ ዘመነ ካሴ ምን አይገባው? ለዚህ ደረጃ ነው አሁን ትግላችሁ። ትላንት ከየት ወዴት ተምዘግዝጎ እንደወረደ እንደዚህ ኦፒዲዮችን ተመልክቷል። 99.9% ነግራችሁ አሉ። ጁንታ የሚባለው መሳሪያ ከውጭ ማስገባት አይችልም። ኢዝጎን ኢዝ ኦቨር የሚባል ቲፒኤልኤፍ ኦቨር ነው ሲል የነበረ የከተማ መደዴ ነው። አሁን መለመን ጀመረ። ወደ ድርድር በገንዘብ መደራደር እያለ ያለው የብልጽግና ሰዎች እንግዲህ በአጠቃላይ በገንዘብ ወደ መደራደር፣ በገንዘብ ወደ ተማጽኖ መጥተዋል። ምክንያቱም የትኛውንም ኃይል በትጥቅ ትግል ማሸነፍ እንደማይችሉ ተገንዝበዋል። ታዲያ ድርድርና ከሄድ ይላሉ፣ ግን እውነተኛ ድርድርን ማካሄድ አይፈልጉም። አንዴ ዘመነ ካሴን፣ አንዴ የፋኖ ኃይሎችን በገንዘብ ለመደራደር የውጭ ኃይሎችን የውጭ ዲፕሎማቶችን የፋኖ ኃይሎች ወደሚገኙበት ይዞታዎች ዘልቀው በመግባት እየተማጸኑ ቢሆንም በፋኖ ኃይሎች በኩል ግን የብልጽግና ሰዎች ፈጽሞ የሚታመኑ አይደሉም። እንደራደር የሚሉት ጊዜ መግዣ ነው እንጂ ሆን ብለውና ከልባቸው አይደለም በሚል በፋኖ በኩል የብልጽግና ድርድር ፍጹም ተቀባይነትን እንዳላገኘ እየሰማን ነው የምንገኘው። ታዲያ ዘመነ ካሴም ቢሆን የጽምዶ ኃይሎች ጠቅላይ አዛዥ መሆኑን እንዲሁ ለመስማት ችለናል። ሰማኝ ኢትዮጵያ የምትደማው ችግሮች በጠመንጃ ይፈታሉ በሚል መንግስትና ታጣቂዎች ነው። ህዝቡ ደግሞ ጦርነት ሰልችቶታል። ኢትዮጵያ እንድትድን ከተፈለገ መንግስት ዛሬውኑ 2 መራራ መድኃኒቶችን መዋጥ አለበት። ይህ ካልሆነ ግን መጨረሻው ጨለማ ነው። አንደኛ የፖለቲካ እስረኞችን መፍታት። ይህ ለመንግስት ሽንፈት ሳይሆን የሸፈተ ልብን ለመክፈት የሚደረግ ታላቅ የጀግነት ቁልፉ ያለው እጅ ላይ። ከዚያ ውጭ ግን በሩ ተቆልፎ ኑ እንነጋገር ማለት ትርፉ እዚህ ጦርነት በኋላ ምን አይነት ኢትዮጵያ እንደምትኖረን ባጭሩ ልንገር።
እዚህ ጦርነት በኋላ ምን አይነት ኢትዮጵያ እንደምትኖረን ባጭሩ ልንገር። ባዕዳን አዳዲስ ድሮናቸውን በእኛ ህዝብ ላይ ሙከራቸውን ያደርጋል። እኛን እንደ ላብራቶሪ አይጥ ይጠቀሙብናል። ጦርነቱ ሲያልቅ እነሱ ዳታ ይዘው ይሄዳሉ። አንተ ግን የአባትን አስከሬን ለመቅበር አካፋ ትፈልጋለህ። ታጣቂው ስማኝ፣ በደም ተጨማልቀህ ድል አደረኩ ብለህ ወደ መንደር ስትመለስ የሚቀበልህ የሚስትህ ሳቅ ሳይሆን የተቃጠለው የቤተ አመድና የሚገማ በድን። ያኔ ማንን ነው አሸነፍክ የምትለው? ልጅህን ገድለህ ለባዕድ ብርሃን ሰጠህ። የገዛ ቤትህን አቃጥለህ ለጠላትህ ሙቀት ሆንክ። ባለስልጣኑ ሽቶ የተረጨው ቢሮ ውስጥ ሆነ ክተት ስትል የምትገዛው ሰው አልቆ መቃብርን ብቻ ታቅፈ እንደምትቀር አስብ። ወላጅ አልባ ህፃናት በየጎዳናው ሲንከራተቱ ስታይ ያኔ በውሳኔ ትጸጸታለህ። በታንክ ታጅበ ቤተ መንግስት ብትገባ በሬሳ ላይ ነግሰ ንጉስ ልትባል በፈረሰች ኢትዮጵያ ላይ ዙፋን ልዘረጋ ጥይቱ ሲቆም የሚመጣው ሰላም አይደለም፣ የሚመጣው የባዶ ሆድ ጩኸት። የሞተው ተገላገለ። አንተ ግን ነገ ጧት ለልጅ የሚሆን ዳቦ ስታጣ ያኔ ድል ማለት ምን እንደሆነ ይገባል። እውነታው ይሄ ነው። ምክንያቱም በኢትዮጵያ ውስጥ እየተካሄደ ያለው ውጊያን ከባዳ ጋር ወይ ደግሞ ከጠላት ጋር የሚካሄድ ውጊያ አይደለም። ወንድም ከወንድሙ ጋር፣ አባት ከልጁ ጋር እየተዋጋ ነው የሚገኘው። ስለዚህ ይሄ ጦርነት በአፋጣኝ የማይቆም ከሆነ ምናልባትም ኢትዮጵያ ልክ ከዚህ ቀደም በዓለም እንደተበተኑት አገራት ሁሉ የመበተን እድሏ ሰፊ ነው። አሁንም አረፈድም። ከጦርነት ይልቅ በጠረጴዛ ዙሪያ የጋራ ቁስላችን እናክም። ለጥይት የጨረስነውን ቢሊዮን ለዳቦ ካለዋል ነው አሸናፊዋን። የብልጽግና ሰዎች ግን ኢትዮጵያን እያከምናት ነው፣ የድርድር ወይም ደግሞ ድርድር እያካሄድን ነው፣ የምክክር ኮሚሽን እየተመካከርን ነው እያሉ ቢሆንም አሁንም ግን በሁሉም የኢትዮጵያ ክልሎች መጠነ ሰፊ ውጊያ እየተካሄደ ነው የሚገኘው። መንግስት አንዴ ፋኖን አጠፋለሁ፣ በሌላ በኩል ደግሞ የኦሮሞ ነጻነት ሰራዊት ወይም የሸኔን ኃይሎች አጠፋለሁ፣ አሁን ደግሞ ህወሓትን አጠፋለሁ ብሎ መጠነ ሰፊ ጦርነትን እያካሄደ ይገኛል። ታዲያ በመላው የኢትዮጵያ ክልል ከተሞች ላይ ወንድም ከወንድሙ ጋር መጠነ ሰፊ ውጊያና ጦርነት እያካሄደ በሚገኝበት በዚህ ሰዓት በአዲስ አበባ ከተማ ደግሞ የሽግግር መንግስት ወይም ደግሞ ኢትዮጵያን ለማዳን እየተመካከረ ነው ብለው ይላሉ። መንግስት ከየትኛው ኃይል ጋር ነው እየተመካከረ የሚገኘው? ምክንያቱም ታጣቂ ቡድኖቹ የሚገኙት በጫካ ነው። መንግስት ሊደራደር ሊመካከር የሚገባው ነፍጥ አንስተው ነፍጥ አንግበው ወደ ጫካ ከሄዱት አካላት ጋር እንጂ አዲስ አበባ ከተቀመጡት አካላት ጋር አይደለም። ከነዚህ ኢትዮጵያን እያደማ ከሚገኘው የወንድማማቾችን እልቂት እያፋጠኑ ከሚገኙ ታጣቂ ቡድኖች ጋር ድርድር፣ ውይይት፣ ምክክር የማይካሄድ ከሆነ መንግስት ከየትኛው አካል ጋር ተደራድሮ ነው ኢትዮጵያን የሚታደገው የኢትዮጵያን ሰላም የሚመልሰው? እሳቱን ረሃብ ነው። ከዚህ ጦርነት ይሄ ስርዓት በስብሶ እየፈረሰ ያለ ስርዓት ነው። ዓለም አቀፉ ማህበረሰብ ተስፋ አድርጎ ይህ አካል ይህንን የአብይን አገዛዝ ሊተካ የሚችል የመንግስት ቁመና ያለው አካል አለ ብሎ እምነት እስከጣለ ድረስ ምንም አትጠራጠር ወደዛ መሄዱ ማይቀር ነው። ትላንትና ዛሬ አይደለም። እንኳንስ በ1983 ደርሳው እንኳን 1983 ከ5 ዓመት በፊት በቀዳሚ ጦርነት ጊዜ የነበረ ሁኔታ አሁን የለም። በቀዳሚ ጦርነት እንደ አፋር ጉጉሙ አይነት ጠንካራ አፍሪካ ኢንተለጀንስ ያነሳዋል። እንደ አፋር ጉጉሙ አይነት ጠንካራ ኃይል ተፈጥሮ አፋር ምድር ላይ ትግራይ ላይ ካለ ኃይል ጋር አላያንስ ፈጥራለሁ ያለበት ሁኔታ የለም። አፋር ላይ ያለው በተቃዋሚም በለው በገዢውም በለው ያለው ኃይል ችቦ ሆኖ ነው ተነስቶ የነበረው። ሰው ትግራይን በአፋር በኩል ሲጅ ለማድረግ በጎድል ነበረ ለ4 ኪሎ ኃይል። በአማራ በኩልም ተመሳሳይ። አሁን በአማራው ላይ አብይ አህመድ ወደ ትግራይ ለመዝመት ሲፈልግ እንደው የትብብር ካውንስል ይኑር አይኑር ይጣመር አይጣመር ወዘተረፈ ግን የትላንቱ ድል የለም። በእርግጠኛነት የምናገረው የለም። አንድ ያኔ ተናዳፊ የሆነ ሞራል ያለው እልህ ያለው ምናምን ልዩ ኃይል አሁን ማነው ብአዴን እጅ ላይ አይደለም ያለው። ማአት ትከሻ አልባ ሚሊሻ ነው የተሸከመው። ማአት ተስፋ የቆረጠ የሚዋጋበት ዓላማ ያልገባው ደሞዝ ስለተከፈለ ብቻ የተሰለፈ አድማ ብተና ነው ያለው። እሱም በቁጥር ውስን ነው። የመዋጋት ሞራል የለውም። ሪያሊቲው እሱ ነው። ተጨባጭ እውነታው እሱ ነው። ተጨባጭ እውነታው ሌላው አማራ ክልል ከአፋር ክልል ላይ ጠንካራ ጉጉሙ የሚባል ኃይል እንዳለ ሁሉ አማራ ክልል ላይ አፋብንን የሚያክል ኃይል ታጣቂ ኃይል አለ። አላያንስ ባይፈጥር ቢያንስ ፕራየር ጠላት ነው አሁን ልዋጋው ብሎ ከአብይ ጋር ሆኖ ወደዛ ዘምታለሁ የሚል ኃይል አይደለም። ቢያንስ የዛሬ 5 ዓመት የነበረው ሁኔታ አይደለም ያለው። ቤኒሻንጉል ብትሄድ ተመሳሳይ ነው። ጋምቤላ ብትሄድ ተመሳሳይ ነው። እነዚህ ሁኔታዎች ተቀይረዋል። ሱዳን ከ5 ዓመት በፊት የሱዳን ኃይል ከአብይ ጋር ተስማምቶ በነበረበት ጊዜ በርካታ የኢትዮጵያ ግዛቶች ላይ የሱዳን ኃይል መጥቶ ሰፍሮ ሲጅ አድርጎ ነበረ። አሁን ያ ሲጅ አድርጎ ለአብይ አህመድ መሳሪያ ለመሆን ፈቃደኛ አይደለም ሱዳን ላይ ያለው ኃይል። እንዳውም ከአብይ አህመድ ጋር
ካርቱምን አፈርሳለሁ የሚል የአብይ አህመድ ስሌት ስላለ በፊት ከአብይ አህመድ ጋር የነበረው ሱዳን ላይ ያለው ኃይል አሁን ከሌላው ኃይል ጋር ነው የተሰለፈው። ዳትስ ዋይ ዘመነን ሱዳን አየነው የሚለው ቅዠት ትላንትና አነሳውላችሁ። ኤርትራ አየነው ቅዠት፣ መቀሌ አየነው ቅዠት፣ እንዲህ ቦታ አየነው በቃ ሲቃዡ ሲባንኑ ምናምን ነው የምታየው። ለምንድን ነው ቅዠታቸው የሆነው? ለምንድን ነው እየባንኑ ያሉት? ለምንድን ነው እየጨነቃቸው ያሉት? እና አሁን ነጋ ጠባ ጥይት የማይፈሩ ጀግና ሰዎች ሜዳ ላይ የተዋደቁ በልኩ ማጣፋት እና እንደ መጋኛ ጣሞ መጣል እየቻልን ስድብና ገለመሌ ምናምን ዲቲንክኛ እንደዛ አይነት ነገር ትከሻችን ላይ ሊያርፍ የሚችል እንደዛ ቢሆን አልቆልን ነበር እኮ ጌታዬ። እንደዛ ቢሆን ነው የኖሞር እንቅስቃሴ ምናምን ይሄ ልክ አሁን በትግራይ ጉዳይ ላይ ነገሮች እንደተለወጡ አሁን እኛ ጋርም ነገሮች ፈጽሞ ካለፉት ጊዜ የተለወጡበት ብቻችንን በቆምንበት ጊዜ ያሳየነው ጽናት እንኳን የደጋግቦ የማሸነፍ አቅማችንን ባህሪያችንን ያሳየ። በዛ ሂደት ውስጥ እንኳን ማን ይገምታል? እውነት ለመናገር ሰበር ዜና ሚዲያ ፈረሰ ሲባል እኮ 8 ወር 9 ወር ምናምን ሰገነት ማማው ላይ ብለን ብቅ ስንል እኮ በጣም ብዙ ሰው ዳይፐር ነው ያደረገው። ምን እየተፈጠረ ነው? ምንድን ነው? ምን ማለት የምን ሚራክል ነው? አንዳንዱ ጥንቆላ ውስጥ ገብቷል። ግማሹ ጸጉሩን ይነጫል፣ ግማሹ እየፈበረከ በዚህ ተወጥቶ በዚህ ተወርዶ ምናምን ይላል። መሳቅ ብቻ ሪላክስ ሆነ መገኘት በቃ አድርገህ ሰርተህ የሆነ ቦታ ላይ መገኘት። ሌላውን ጊዜ ጠብቀህ ወቅት ጠብቀህ ባስፈለገ ጊዜ you can justify ማድረግ ሲኖርብህ፣ ግን ወድቀህ አለመገኘት ማለት ይሄ ነው። በቃ ከፍ ብለህ የሚጠበቅብህን አድርገህ መገኘት ማለት ነው። እንደዛ ነው። ምሳሌውን ውሰዱት። ትላንት አይደለም ፋኖ አካባቢ ያለው እንቅስቃሴ የትግራይ ኃይል ሲምፕሊ ማኒፑሌት አድርጎ እንደ ባዴን ይጋልበዋል። ትላንት ያለ ባዴን አይደለም ነው በረከት ስምኦን አይደለም አሁን ያለው እዛ ተፈራዋል ወላ ዮሴፍ ምናምን አይደለም አሁን ያሉት። አሁን ያለው ኃይል ከዜሮ ተነስቶ ከባዶ ተነስቶ ራሱን አብቅቶ አደረጃጀት ፈጥሮ ሊያጠቃው የመጣውን አገዛዝ አወላልቆ ከክልሉ አብዛኛውን ቀጠና ነፃ አውጥቶ ባለፉት 3 ዓመታት ከ70-80 በመቶ ያላነሰ የክልሉን ይዞታ እያስተዳደረ ያለ ከተማ ላይ በሜካናይዝድ ታግዞ ከተማ የተቀመጠ ኃይል እኮ ነው። ይሄ ይታወቃል። በቃ ጀነራሎቹ መግለጫ የሚሰጡት ከተማ ላይ ሆነው አመራሮቹ እንደዛ ሆነው 3 ዓመት አልፏል። ከትግራይም የተነሳ ኃይል በለው ከየትም የተነሳ ኃይል በለው አሁን የአማራን ሕዝብ በፈለገው መንገድ እንደ ትሮይ ፈረስ የሚጋልብበት እድል እንደሌለ ያውቁታል። ትላንትና አይደለም ዛሬ የአማራን ሕዝብ ጥቅም ይዘው በበቂ ሁኔታ ህይወት ሰጥተው ለመከራከር የሚችሉ ህይወት ሰጥተው ሊታገሉ የሚችሉ አካላት አሉ። ማን ይጸናል ማን አይጸናም ምናምን የዛ ጥንቆላ ውስጥ ገብቶ ምናምን ማለት አይቻልም። ሸብረቅ ያለ ደከመው ጸዳሉ የሆነ ኮረኔልን የሆነ ይሄድና ኪስ ውስጥ ይገባል። ትላንትም አለ ዛሬም አለ ነገም ሊኖር ይችላል። እንደዛ አይነት ሄጅ